የአርጎባ ባህል አንደኛ የእንግዳ አቀባበላቸውን በተመለከተ ነው። የአርጎባ ህዝብ እንግዳን ሲቀበል ክብርና ምስጋና ልዩ ገለጫቸው ነው ማለት ነው። እንግዳ ሲመጣ እንክብካቤ የመስጠትና ደግሞ እንግዳውን በአግባቡ ተቀብሎ የመሸኘት ባህል አላቸው ማለት ነው። ሌላኛው ደግሞ የማዕድ ማጋራት ነው። እንግዳ ሲመጣ ማዕድ አጋርተው ደግሞ እንግዳን ተቀብለው የመሸኘት ባህል አላቸው ማለት ነው። ሌላኛው ደግሞ የደህንነት ዋስትናን በተመለከተ ነው። እንግዳ ሲመጣ ከውጭ የመጣ ባዕድ ሳይቀር እንኳን ልዩ ጥበቃና ልዩ ቦታ የመስጠት ባህል አላቸው። ሁለተኛ ደግሞ የምግብ አሰራራቸውን በተመለከተ ነው። የምግብ አይነቶቻቸው ቂጣ፣ ቆሎ፣ ገንፎ እና በተለያየ ቅመማ ቅመም የሚዘጋጅ ልዩ የምግብ አይነት አላቸው። እንዲሁም ደግሞ የቡና ባህልን በተመለከተ ነው። አርጎባዎች ቡና አፍልተው ከጎረቤታቸው ጋር አንድ ላይ ተጠራርተው ዱዓ ወይም ደግሞ ጸሎት የማድረግ ባህልም። ሶስተኛው የሙዚቃ ባህላቸውን በተመለከተ ነው። የሙዚቃ ባህላቸውን ምን ይመስላል? የጌኖ 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 አራተኛ ደግሞ ባህላዊ አለባበሳቸውን በተመለከተ ነው። እዚህ ጋር በፎቶ አስቀምጬላችኋለሁ መመልከት ትችላላችሁ። አምስተኛ ደግሞ ሃይማኖትን በተመለከተ ነው። የአርጎባ ህዝብ ሃይማኖት 100% በሚባል ደረጃ የእስልምና እምነት ተከታዮች። ስድስተኛ ደግሞ ጋብቻን በተመለከተ ነው። የአርጎባ ህዝብ ጋብቻን ሲያካሂድ በወላጆችና በሽማግሌዎች ፍቃድ የሚደረግ እንዲሁም ደግሞ በሃይማኖታዊና በኒካ ስነ ስርዓት የሚደረግ ህጋዊ እና ባህላዊ የጋብቻ ስርዓት አላቸው ማለት ነው። ሌላኛው የዘር ሀረግ ማጣራት ነው። ጃድ የተባለ አንድ ባህል አላቸው። እውነተኛ አርጎባ መሆኑን ያልተረጋገጠ ሰው ለጋብቻ በቀላሉ አይመረጥም ማለት ነው። ደገኛው ደግሞ ማህበራዊ ትስስር ነው። ሰባተኛ ደግሞ የህዝብ ብዛታቸውን በተመለከተ የአርጎባ ህዝብ ብዛት በ2007 በተደረገው የቤት ቁጥር መሰረት 140,134 እንደነበሩ ይናገራል። የአሁኑ የአርጎባ ህዝብ ብዛት ደግሞ በግምት ከ200,000 በላይ ህዝብ እንዳለው ይገመታል። የአርጎባን ብሔረሰብ ባህል እንዴት አያችሁ? ኮመንት ላይ ጻፉልኝ። በቀጣይ ደግሞ የአሪ ይዤላችሁ እመጣለሁ። ይመቻችሁ።